ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ ወደ ቻይና ሬስቶራንት ሄደናል። የቻይኒዝ ቺክን በራይዝ ሰርተናል። ለሱ ደግሞ የሚያስፈልገን 2 ብረስ ቺክን ወይም መላላጫ ነው በአማርኛ የፈረሰኛ እሱ ያስፈልገናል። እሱን በደንብ አጥበን እንከትፈዋለን። ለአፋችን እንደሚበላ አድርገን ቆረጥ አድርገን እንከትፋለን ማለት ነው። ከዛ ደግሞ በመቀጠል 1 ካሮት በስስ አድርገን እንከትፋለን ማለት ነው። ካሮቱ እንዲበስልልን በስስ ማድረጉ ጥሩ ነው። ከዛ 1 ባሮ ሽንኩርት እሱንም ከላይ በቀጫጭኑ በስስ አድርገን እንከትፋለን። ቀጥለን ደግሞ ነጭ ሽንኩርት 3 ፍሬ ነጭ ሽንኩርት እንከትፋለን። ከዛ በኋላ 1 ጅንጀር አነስተኛ ጅንጀር እሷን ደቀቅ አድርገን እንከትፋለን ማለት ነው። ጅንጀሩ እንደዚህ በመሰለ ነገር ባለን ነገር እንከትፈዋለን ማለት ነው። ከዛ ደግሞ ቀጥለን እንደዚህ አይነት ነገር ለልጆቻችን ከውጭ ከምንገዛ ቤት ብንሰራ በጣም ጥሩ ነው። እዚህ ጋር ደግሞ ዱቤ ትላልቁ ቃሪያ እሱን 1 ያለን እንከትፋለን። እዚህ ጋር ደግሞ ቦሮክሊ ነው 1 ኩባያ ነው ያደረኩት። እዚህ ጋር 2 ማንኪያ ዘይት አድርገን ካሮቱን ጠብሳለን። ካሮቱ ላይ ደግሞ ትንሽ ጠበስ እንዳደረገን ቦሮክሊውን እናደርጋለን። ቦሮክሊና ካሮቱን አብረን በደንብ አድርገን እንጠብሰዋለን ማለት ነው። በጣም መብሰል የለበት፣ በጣም ሙክክ ማለት የለበት። ዝም ብለን ለብ አድርገን ነው የምናወጣው። እዚህ ጋር ቃሪያውን ብቻውን እሱንም ለብ አድርገን እናወጣለን። ዘይት መብዛት የለበትም። ቃሪያውን ዝም ብለን ለብ አድርገን ነው የምናወጣው ማለት ነው። እሱን ካወጣን በኋላ ቀጣይ እዚህ ጋር ነጭ ሽንኩርትና ዝንጅብሉን አድርገን ሽንኩርትና ዝንጅብሉን ጠበስ አድርገን በጣም ሳይበስል ነው የምናወጣው። ምክንያቱም ዶሮ ላይ ስለምናደርገው በጣም መብሰል ስለሌለበት እንደዚህ ጠበስ አድርገን እናወጣዋለን ማለት ነው። ከዛ ዶሮአችንን እንጨምራለን። ዶሮ በደንብ ውሃው ምጥጥ አድርጎ ድርቅ ብሎ ቀይ እስከሚሆን ድረስ እንጠብሰዋለን ማለት ነው። ከዛ በኋላ ኦሬንጅ ሶስ ቤታችንን ማዘጋጀት እንችላለን፣ ግን ይሸጣል ሱቅ። እኔ የተጠቀምኩት የሱቁን ነው። ኦሬንጅ ሶስ እንጨምርበታለን እንደፈለግን። እኔ እንዲበዛ ስላልፈለግኩ ነው፣ ግን እስከ ግማሽ ኩባያ መጨመር እንችላለን ማለት ነው። እሱን ኦሬንጅ ሶሱን ከመጨመራችን በፊት እዚህ ጋር ነጭ ሽንኩርቱን ከላይ እናደርጋለን ማለት ነው። ነጭ ሽንኩርትና ዝንጅብሉን አብረን ከችክኑ ጋር በደንብ እስኪቀላ ድረስ እንጠብሳለን ማለት ነው። እሱ በደንብ ከተጠበሰና ከለሩ ወደ ቀይ ጎልደን ከተቀየረ የችክኑን ከለሩን ካየነው በኋላ በደንብ አድርገን የደሎ ከለር እንደዚህ ካማረና ቆንጆ ከሆነ ካየነው በኋላ ቀጣይ የምናደርገው ሶሱን እንጨምራለን። መጀመሪያ ኦሬንጅ ሶሱን ነው የምንጨምረው። ኦሬንጅ ሶስ እኔ ያደረኩት 5 ማንኪያ ነው። እናንተ ግን እንደፈለጋችሁ ማድረግ ትችላላችሁ። አንደኛው ደግሞ ሶያ ሶስ ነው። ሶያ ሶስ 1 ማንኪያ ነው የምንጨምረው። ከዛ በኋላ በደንብ አድርገን እናማስለዋለን። ሶሱ በደንብ እስከሚዋሃድ ድረስ እናማስለዋለን ማለት ነው። ከዛ በኋላ ደግሞ ቅድም ያዘጋጀነውን አትክልቱን እንጨምርና አንድ ላይ 4-5 ደቂቃ አብረን በደንብ እናበስለዋለን ማለት ነው። በደንብ እሱን ካበሰልን በኋላ የባሮ ሽንኩርት የከተፍነውን እና ሰሊጥ ካለን ሰሊጥ እሱን ከላይ እንደዚህ በተን እናደርግበታለን ማለት ነው። ከላይ ነው ሰሊጡ የሚሆነው። ከዛ በኋላ በዚህ መልኩ ያማረ ይሆንልናል ማለት ነው። የግድ ሆቴል መሄድ የለብንም፣ በቤታችን እናዘጋጃለን። ፕሊዝ ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንደምትወዱት እርግጠኛ ነኝ። ሌላ ነገር ደግሞ እንድሰራ ጻፉልኝ። አመሰግናለሁ።